አላህን ይዛ አታፍርም። በአላህ ተመክተ በአላህ ላይ እምነትን አድርገ አትወድቅም። ሁሌም አላህ ልብ ውስጥ አስገባ። በአላህ ተመካ። በስልጣንህም በዘርህም በገንዘብህም እንዳትመካ። ወመን የተወከል አለላህ ፈሁወ ሐስቡህ ነው። ይሄን አሳዩ ነብዩ። ሰኞ ቀን ያዟት። ሰኞ ቀን ረቢዑል አወል አንድ ላይ ሰኞ ቀን ከጋሩ ሰውር ወጡ። ጋሩ ሰውር የሚባል ዋሻ ከሐረም ከመካ 4 ኪሎ ሜትር የሚርቅ ነው። ለሶስት ቀናት የተደበቁበት። ከዛ ወጡ፣ መንገድ ጀመሩ። ረሱል አለይሂ ሰላቱ ወሰላም በሚወጡበት ሰዓት ላይ በጣም አዘኑ። ሀገራቸውን ይወዳሉ። መካ የተወደደች ናት። አንደኛው ሰሃባ ሲናገር አብዱላህ ኢብኑ አዲይ ሲናገር ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ዋቂፈን የአላህ መልእክተኛ ቆመው ተመለከትኳቸው። ወላሂ ኢነኪ ለኸይሩ አርዲላህ መካ ወይ አንቺ አላህ ከመረጠሽ ከፈጠረሽ ምድሮች የተሻልሽ ነሽ። ወአሐቡ አርዲላህ ኢለላህ ከአላህ ምድሮች ደግሞ ወደ አላህ በጣም የተወደድሽ ነሽ አሉ። ወለውላ አኒ ኡኽሪጅቱ ሚንኪ እኔ ከአንቺ ባስወጡኝ ባስገድዱኝ ባባሩኝ ማ ኸረጅቱ አልወጣም ነበር አሉ። የመካ ፍቅር የሀገር ፍቅር። ነቢዩ ሰለላሁ ዐለይሂ ወሰለም መካን እያዘኑ ተለዩ። መንገድ ጀመሩ፣ ሄዱ። ሱራቃ ደረሰባቸው። 100 ግመል ተብሏል። ስደት የሚወጡበት ቀን ነው ብያለሁ። 100 ግመል ተብሏል። ሱራቃ ደረሰ። ነቢዩ ቁርአን ይቀራሉ ይላል አቡበከር ሲናገሩ። አቡበከር አንዴ በቀኝ ያሉ፣ ሌላ ጊዜ በግራ፣ ከፊት ይሆናሉ፣ ከኋላ ይሆናሉ። ማንን? ለዓለማት እዝነት አድርጎ የላካቸውን የአላህን ነቢይ ለመጠበቅ መከራ ቢመጣም በላ ቢመጣም እኔ ጋር ይምጣ ብለው